ሰላም ሰላም፣ እንዴት ናችሁልኝ? ደህና ናችሁ? ውድ ቤተሰቦቼ እንዴት ናችሁልኝ? ያለውን እግዚአብሔር ይመስገን ደህና ነኝ። ጠፋሁኝ በጣም እግዚአብሔር ይመስገን ደህና ነኝ። ጉንፋን አሞኝ ትንሽ በጣም ጠፍቻለሁኝ። በጣም ጠፋሁባቸው። ጉንፋን ይኸው ድምፄን ሁሉ ቀይሮታል። እና ዛሬ የማሳያችሁ የፒዛ አሰራር ነው። አብረን እንሰራለን ታዩኛላችሁ። ወደ ስራው እንሂድ። እንግዲህ እንደምታዩት እኔ በርግጥ አንድ ማንኪያ በዚህ አርጌያለሁ። እርሾ እቃው ላይ ካሜራ አንድ ማንኪያ እንደየመጠናችሁ ነው። ዘይት አለኝ አጠገቤ፣ ውሃ አለ። ዱቄቱ የዱቄቱንም ወተት ማድረግ ትችላላችሁ። የውሃውን ማረቅ መጠቀም ትችላላችሁ። አንድ ኩባያ ወተት ዱቄቱ ውሃው ወተት ከሌላችሁ ሁለት በዚህ ማንኪያ ፓውደር ወተት ታረጋላችሁ ማለት ነው። እንግዲህ እርሾ እንደዚህ በጥብጠን ትንሽ እናቆየዋለን ማለት ነው። እርሾውን እንደዚህ ተጠቅጠውና ሲወሰነ አንድ ደቂቃ እስከማይሰማ ትንሽ ኮፍ እንዲል ማለት ነው። እንደዚህ አድርገን የተወሰነ ኦልሬዲ ፓወር አንዳንዱ ካሜራ በጣም ቶሎ ይቦካል፣ አንዳንዱ ደግሞ ቶሎ ማይቦካ አለ፣ ኮፍ የሚል አለ ማያቦካ እና እኔ ትንሽ የተወሰነ በርግጥ እኔም ካሜራው አሪፍ ነው፣ ግን ትንሽ የተወሰነ አቆይቼዋለሁ። አንዳንድ ጣውት እስከምናዘጋጀው ቅቤ ምናምን ትንሽ አቆይቼው ከዛ ይሄው አሁን እርሾ ወደ ላይ አይን አውጥቷል። አቦክቻለሁ። እንግዲህ ቶሎ አጠራጠር እያደረኩ ነው ማሳያችሁ። የፒዛ አሰራር በጣም ያውላል፣ በጣም ፕሮሰስ ያለው እንግዲህ በተለያየ አይነት ነው። ሰው እንደየቤቱ በኩድራ ማድረግ ይችላል። በስጋ ይሄ ማርታዴላ የሚባል በስጋ ማድረግ ይችላል። በእንትን አትክልት ማድረግ ትችላላችሁ። እና እኔ ሁለት አይነት ነው ማሳያችሁ፣ በአትክልትና በዶራ ምናምን እንትኖች በዘይቱን አሁን እዚህ ጋር ታውታላችሁ መጨረሻ ላይ ማለት ነው። እና እንደዚህ ሊጡ በቅቶልናል። አሁን እንዳምጣለን ማለት ነው። ይቅርባልኝ በጣም ጉንፋን ይዞኛል። የዳመጥን እንግዲህ እንደየእንትናቸው ነው። አንዳንዱ በትናንሾቹ ይፈልጋል፣ አንዳንዱ ደግሞ ሙሉውን በእንትኑ ይፈልጋል። እኔ በተለይ በሁለት አይነት ነው ማሳያችሁ። ያን ያህል አድካሚ የሚባለው ስራ በትናንሾቹ ስታረጉ ነው፣ ቅርጽ ምናምን ስታወጡ ማለት ነው። እና እንደምታዩት እየዳመጥኩት ነው። ያው እንደዚህ አድርጌ ሰንየው ላይ አድርጌዋለሁ። መጋገሪያው ላይ አስቀምጬ የተወሰነ ዛሬ ደግሞ ቅርሳስ ይዘዋለሁ ማለት ነው። ሙሉ መሆን አለበት፣ እኩል በትሪው ሙሉ ልክ መምጣት አለበት። እንደዚህ አድርገን ከዛ እዚህ ሶሱን ምናምን እናደርጋለን። በነገራችን ላይ ማለት ነው የፒዛ ሶሱን ቤት በቲማቲም ማዘጋጀት ትችላላችሁ። እኔ ግን የተዘጋጀ አለ፣ እሱን ነው ማረገው። ጅብን ሙዜላ እንዲሁም ደግሞ ለልጆች ከሆነ ዱራ በቆሎ ማለት ነው፣ ዱራ ማረግ ትችላላችሁ። አንተ ጎበዝ ነፍሴ እንዳትፈራ፣ ህይወት ልማዷ ነው ማድከም፣ በርታልኝ አደራ። አንተ ልባም ልቤ እንዳትሰበር፣ ለችግር ችግር ሆነ ቅረብ። የምን አልችልም ነው ትችላለህ፣ የምን ለብቻዬ ሰው የለኝ ትላለህ። የማይተው ከአምላክ ክያለ
አውቃለሁ ጽናት አለክ ለፈተና ድካም አውቃለሁ ሰውን አምነክ ብቻ ትጽናናም አውቃለሁ እምነት አለ በጌታክ መዝገብ ታልፈዋል ለችግር እርሱ ሆኖ ልዘብ አይዞ አልልህም ምን አየገና ትፈተናለህ ይቀራል ትልልቅ ፈተና አይዞ አልልህም ገና ይገርፋል የህይወት ዱላ ግን ትቋቋመዋለህ እመነኛ አንተ ነፍሴ ጀግና አውቃለሁ አትሰንፍም አንተ ጎበዝ ነፍሴ ፈርተህም አታውቅም በርታልኝ እንዳያቃጥላችሁ ጥንቃቄ አድርጉ። እንደምታዩት በጣም መቃጠል እንትን ማለት የለበትም፣ ጠቆር ማለት የለበትም። እንደዚህ ይሄኛው ደግሞ ያለ እንትኑ ብቻ ነው፣ በጅብንና በሶስ ብቻ ነው። ህፃናቶቹ ደግሞ ትንሽ ይፈልጋሉ። እንደዚህ በትናንሾቹ በልቅቅ ያው እነሱ ታውቃላችሁ። እና ይህንን ይመስላል እላችኋለሁ። ወዳችኋለሁ። ባይ ባይ።